የኢትዮጵያ የመረለሽ ሰብሉን ያለን እንግዲህ ዘፈናችን እየዘፈንን ቀጥታ ወደ ዲማ መንገዳችን ተፈለናል ማለት ነው። ሁላችሁም እንዳትረሱ ሰብስክራይብ ያደረጋችሁ ለእናንተ ብለን ነው ሁሉ ገጠር እየገባን ያለ ነው ማለት ነው። ሰብስክራይብ ያደረጋችሁ የነባብሎክስ ቤተሰብ ይሁኑ ማለት ነው። እናመሰግናለን። መዳረሻችን በጣም አስገራሚ ነው የሚሆነው። ሁላችሁም አብራችሁ ቆዩ። እናመሰግናለን። ጫፍ ላይ ሆነን ወደ ታች እንቀርጸዋለን። እዛ ላይ ሆነን ወደ ታች ባክግራውንድ አድርገን እንቀርጸዋለን። ለኛም ትንሽ ማረፊያ ነው። ጎተራሽ ሆነልሽ ሞሎን በቸሩሎ ይደር ጋራሽን ተረርሽ እንግዲህ ተሽከርካሪዎችም የሉም። አብዛኛው ብቻችንን ነው አሁን ለብዙ ደቂቃዎች እየሄድን ያለ ነው። እዚህ አይነት ጫካ ውስጥ ማለት ነው። ነገር ትንሽ ያስፈራል። ጭር ልክ ከፊት ለፊት ልክ እንደዚህ መኪና ምናምን ስታገኝ ደስ ይላል። ግን ረጅም ሰዓት በጣም በቀስታ ነው የምትሄደው። እያንገጫገጨንም ስለሆነ ደግሞ መንገዱ ቀስ ብለን ለመሄድ ነው እየሞከርን ያለ ነው። ረጅም መንገድ ብቻችን እንሄዳለን እና ልክ እንደዚህ ከፊት ለፊት መኪና ስናገኝ በጣም ነው ደስ የሚል። የሆነ የምር ተመስገን ትላለህ። እዚህ ጋር ሰዎች አሉ መሰለኝ። ላሞች እዚህ ጋር ይታያል። የዱር ላሞች ያሉ እዛ ጋር ሞተር ይታየኛል። ዋው ደስ ይላል። ረዥም መንገድ የብቸኝነት መንገድ በኋላ ሰዎችን ያየንበት ቦታ ደርሰናል ማለት ነው። እዚህ ጋር በጣም የሚያስፈራ የሆነ መኪና ወደ ጎን ሊወድቅ በቃ እግር እዚህ ውሃ ያቆረው ቦታ በጣም ጉድጓዳማ ቦታ ሆኗል እያሉኝ ነበረ። መኪናው ተቀርቅሮባቸው መንገደኞች ወደ ከሻኪሶ ከተማ የመጡ መንገደኞች ቁጭ ብለው ነበር የደረስነው። እንግዲህ ያለውን ሁኔታ እስኪ እዩና ታዘቡ። እንግዲህ ሂድ በቃ አንተ ነው ቆይ እኔ ልይ አዎ በቃ ና በቂ ነው ና መንገዳችን እንግዲህ ይሄ መኪና ግግም አድርጎ ዘግቶት ሰዎች ራሱ በዚህ ጋር ነው ተንጠላጥለው የሚወርዱ። አሳለፈ በዚህ ጋር ነው የሚወርዱት። ያኛው ፓርት በጣም ተዘጋግቶባቸው በዚህኛው ጋር ነው የሚወርዱ። ወተቴ ማሬን አረ ወተቴ ማሬ እመጣልሻለሁ ቅርብ ነው ሀገሬ እስከዚያው ጠብቂ ናፍቆቴ ትዳሬ አረ ወተቴ ማሬ እንግዳው ፍቅራችን ያለሸኝ ሄደ ያንን ሁሉ መንገድ ቆርጦ ተራመደ አንቺ በመሆንሽ የፍቅር እመቤቴ ጠብቂኝ እመጣለሁ ትዳሬ ናፍቆቴ የህዝቡ በጣም በቃ ተቸግሮ መኪና ሊፍት የሚሰጠው መኪና ምናልባት ከፊት ለፊት ያለችው ፒካፕ ከኋላ እየጫነች ነበር። ሊፍት የሚሰጠው መኪና እየጠበቀ ሞተር ያገኘ በሞተር
ለመጓጓዝ እየሞከረ ነበር የነበረው። ያሳዝኑ ነበር እና ህዝቡን ጣጥለን እንግዲህ ወደ ፊት ለፊት መንገዳችን ቀጥለናል። እንግዲህ ሰላም ይምጡ። እንግዲህ ዝናብ ካልመጣባቸው ምንም አይሆንም ሆፕፉሊ። እኛ ግን መንገዳችን ቀጥለናል ማለት ነው። እነዚህ ሰዎች የት ነው የሚሄዱት? ወደ አይዲማ ነው እንደሚሄዱት? ያ አይዲማ ነው የሚሄዱት። አሁን ከሻክሶ እየመጣ የነበረ ባስ ነው እንግዲህ ያገባቸው። እንግዲህ ጊዜ መጣቸውና እንደምንም ብለው ከወጡ እኛ ቀርበናቸው እንደታለ የሚከተሉን ነው የሚሆነው። በነገራችን ላይ ይሄ አካባቢ በጣም ወርቅ ብቻ አይደለም፣ በቡናም በጣም የታወቀ ነው። የጉጂ ቡና እንግዲህ ሲባል የታወቀ ነው ተማላችሁ። እና የጉጂ ቡና ፓስ ባሉት አካባቢዎች ግንባር ቀደም ሊባል የሚችል በጣም ብዙ ሳይቶች የቡና ሳይቶች አለና ቀጥታ ኤክስፖርት ነው የሚሆነው። አሁን ደግሞ የኛን ሀገር ጉድ ላሳያችሁ። እዛ ህዝብ መንገድ አጥቶ እዚህ ጋር የሚሰራው ነገር ይህ ማሽን እዩት። እዚህ ጋር መንገዱ እየተጠረገ ነው። የመንገዱን ሾልደር ወይ ነው እየጠረገ ያሉ በግሬደር ማሚን በቡልዶዘር ነው። አካማ ቦታ ስለሆነ የመንገዱን ሾልደር 1 ሜትር ከ50 1 ሜትር ከ50 ቡልዶዘር እየተቆረጠ ነው። ሌላው ህዝብ ደግሞ እዚህ ሌላ መከራ ላይ ነው ያለው ማለት ነው። ህዝቡ እዚህ ጋር መኪናቸው ምን እንደሆነ ተሰብሮባቸው እዚህ ጋር ዱቅ ብለዋል። እዚህ ከኋላ የምታያት መኪና ደግሞ ደሪቨርሶ የሚመጣ መኪና ነበር። ወደ ሻኪሶ ከተማ የሚሄድ መኪና ነበር። ጎማ ባሊስታ ምናምን ተጎድቶበት እሱን እያስተካከሉ ሰዎች እየጠበቁ ነው የነበረው። አልቀረጽኩትም እንደ አንተ አይዞ የሚለውን አስገባኝ። bishaanaro qilleensatu kaachisa taltalli bishaanaro qilleensatu kaachisa siif jedhee mana bareetan ይህ ጫሞላ የሚባል ቦታ ነው። ጫሞላ የሆነ የሀይቅ ስም ይመስላል ግን